ተስፋዬ መሐመድ እባላለሁ። የመሪ ኢንሹራንስ ብሮከር አክሲዮን ማህበር ማኔጂንግ ዳይሬክተር ነኝ። እንደ አውሮፓውያን አቆጣጠር በ2012 ወይም በኢትዮጵያ አቆጣጠር ደግሞ በ2004 ነው የተቋቋመው። በኢንሹራንስ ብሮከር እና በኢንሹራንስ ኤጀንት መካከል ያለው ልዩነት ኢንሹራንስ ኤጀንት የሚባለው ኢንሹራንስ ኩባንያዎች ገበያ እንዲያመጡላቸው እንዲያፈላልጉላቸው አሰልጥነው በገበያ ላይ የሚያሰማሯቸው ሰዎች ናቸው። ብሮከር ደግሞ በተመለከተ ብሮከር ኤጀንት ማለት እንግዲህ ቅድም እንዳልኩት የሚያገለግለውም ለዛ ኢንሹራንስ ላሰለጠነው ኢንሹራንስ ኩባንያ ብቻ ነው። ከሌሎች ኩባንያዎች ጋር ግንኙነት የለውም። የኢንሹራንስ ብሮከርን በምንወስድበት ጊዜ ግን የኢንሹራንስ ብሮከር በአሁኑ ጊዜ በአገሪቱ ውስጥ ያሉት 18 ኢንሹራንስ ኩባንያዎች ናቸው። ከ18ቱ የኢንሹራንስ ኩባንያዎች ጋር እንዲሰራ ተደርጎ ከኢትዮጵያ ብሔራዊ ባንክ ላይሰንስ ወይም የስራ ፍቃድ የሚሰጠው ነው።